Americans 55% ነው መሰለኝ roughly are anxious, depressed, anxiety, panic attack ምናምን የመሳሰሉትን አታክ የሚያደርጋቸው ወይም ሰፈር የሚያደርጉት fear Europe and America mostly ለምን ይመስላችኋል? ባለፈው ሲሚላር ቪዲዮ ሰርቼ ኦፍ ኮርስ ጉሩ የሜዲካል ፕሮፌሽናሎች ነርስ ዳክተርስ ምናምን ነርስ እና ዳክተር እዚህ ሀገር የተባለለትን ትሬን የተደረገውን ሸምድዶ ነው እንጂ ስለ ፕሪቬንቲቭ ሜዲሲን ምንም የሚናገረው ነገር የለም። ዋናው ነምበር 1 ማለት ነው። ሌላ ኤዥያ እና ላቲን አሜሪካ ኢቭን ሀገራችን ፕሪቬንቲቭ ሜዲሲን ነው ነምበር 1 ከታመምኩ በኋላ መድኃኒት ከመስጠት ቢፎር አይዟት እነግርሃለሁ እንዴት እንደሆነ ለምን እንደሆነ ሰፈር የሚያደርገው ህዝቡና እንዴት ራስን አቮይድ አድርገን እንዴት ጌት ዌል አስረዳሃለሁ። but before that every video ሳረጋውን unfortunately I'm forced to tell ይሄንን ኢንፎርሜሽን ዋርኒንግ ማለት ነው። ስካመር ስላለ ቴሌግራም ላይ ስፔሻሊ ቲክታክ ላይ ፎሎወሮችን ልክ ፎሎ ስታደርጉኝ እየተከተሉ ሜሴጅ ልኩላቸዋል። ከዛ ወስደው ቴሌግራም ላይ ስካም ለማድረግ ይሞክራሉ። እኔ የምናገረውን ነገር አስመስለው ልክ እንደኔ እየጻፉ የኔን ፕሮፋይል ኮፒ አድርገውታል። ሶ ስፔሊንጉን የኔ ፍሬም ፉፋ ነው ቲክታክ ላይ ስፔሊንጓን እየቀያየሩ የኛን ህዝብ ምስጊን ስለሆነ ያታለሉ ስካም እያደረጉ ነው። እና ፕሊዝ ቢ ኬርፉል። እኔ ሜሴጅ አልክልህም ነምበር 1 ነምበር 2 ማግኘት ከፈለክ efraimstudio.com ብቻ ነው። not so many scammers, so please do not pay any money። እኔ የሚከፈል ሰርቪስ የለኝም። ስለዚህ ከዚህ በላይ ምንም ላደርግላችሁ አልችልም። be careful, there's scammers out there. Anyways, going back to the depression, anxiety የመሳሰሉት the number 1 it's going to be hard ለአንዳንድ ሰው ለማመን main source of this all misery is food። የምትበላው ምግብ ነው። that's why ሌላ ዓለም አሜሪካ ሰው ሲመጣ first 10 years they are fine, after 10 years will catch up on you like ኮማም የተባለው ስም ይወጣ በዛ ነው። ትደክማለህ፣ ትፈዛለህ፣ ምግቡ ያደንዝዛል፣ overweight, no activity physical ይቀጥላል። nowadays even teenagers they're depressed። ምግብ number 1 processed food። my mentor Sudhguru the Indian mystic ምን ይላል? how do you expect to be alive when you eat dead food, packed food? ማይረባ ምግብ ከወልማርት ስጋ የበላህ there is no way you can be alive። number 1 እሱን መቀየር ያለበት processed food የሚባል መርዝ ነው። do your own research። በቲክታክ ቪዲዮ የሚያልቅ አይደለም። do your own research። processed food ምን ማለት ነው? 1990s አሜሪካ ውስጥ ምን ተደረገ? enrich ሲያደርጉ ፍላወር የምግብ ዱቄቶችን ምን ተደረገበት? ለምንድን ነው እንደዚህ በሽተኛ ህዝብ የበዛው? mentally physically ስታየው ህዝቡ they're fat. if you're fat mentally you're not functioning well. but anyways ምግብ ነው number 1። እዚህ ሀገር ካትል ራንች ወይ ደግሞ ከብት ሲያደልቡ ላም፣ በሬ በኮርን እና የመሳሰሉት ሆርሞን፣ አንቲባዮቲክስ ሁሉ ነገር። ለምንድን ነው ከብት ኮርን ሊበላ የማይችለው? ከብቶች ላምና በሬ እንደኛ ዳይጀስቲቭ ሲስተማቸው ውስጥ አሲድ የላቸው። ለዚህ ነው ሳር ሲበሉ ሆዳቸው ሲቀመጣል፣ ፈርመንት ያደርጋል፣ ኒውትሪሽስ ይሆናል ከቆየ በኋላ then they become healthy አይደለ? when you feed them corn and sugar molasses ምናምን ፊድ ስታረጋቸው ይነፋቸዋል። ዳይጀስት ማድረግ አይችልም ዳይጀስቲቭ ሲስተማቸው። ሶ ተነፋፍተው they get sick። ሶ ሲታመሙ ሆርሞን እና አንቲባዮቲክ ይሰጣቸዋል። ከዛ 4 ወር ካለፋቸው they gonna die collapse። ሶ 4 ወር ይሞላቸው ሲል ይታረዳል። ከዛ ለህዝቡ ፊድ ይደረጋል። so do that 10-20 years ኮንሲኮንሱን ማየት በጣም ቀላል ነው። so do your own research, stop eating that። ስጋ ካማረ ልክ እንደ ሀገር ቤት የሚታረድ በየሀገሩ አሉ። ሺካጎም አሉ፣ ዲሲም አሉ። ታርዶ ግራስ ፌድ የሆነ ስጋ እንደዚህ አይነት ብላ ስጋ ካማረ። eat once a day። አይ ኖ ከባድ ነው። eat once a day የፈለከውን ብላ። avoid processed የሆነ ነገር ሹገር፣ ሶዳ ምናምን አቁም። try this for 90 days and then find out what your body is going to look like. your mental health, anxiety, depression የሚለውን በሙሉ ታየዋለህ። just try it for 90 days። the problem is most people don't want to try it, but try it you'll find out. doctor, nurse 300 pounds doctor heart attack ሊይዘው 2 ቀን የቀረው is going to tell you about how you ከዛ መድኃኒት ይሰጣል። what is that? do your own research. come on.